ነፃነት መተካት ያለበት በዚህ ልጅ ሞር አሪፍ ነው። ክሬቲቪቲ ማይንድሴት ይሄንኛው ነው ያለው። ሌሎቹ ኮሜዲያቸውን ጽፎ ነው የሚወጡት። የተከበራቸው የተወደዳቸው ስኮር አክቲቭ ቤተሰብ ዛሬ ደግሞ እጅግ በጣም በሚገርም ቪዲዮ ተገናኝተናል። ሁላችሁም ሰሞኑን በሶሻል ሚዲያ ላይ የነፃነት ወርቅ ተመሳሳይ ፌኖታይፕ እና ጄኖታይፕ በሚመስል ሁኔታ ወንድማችን ብቅ ብለዋል። እሱም የቤተሰብ ጨዋታ እንዲያዘጋጅም ብዙ ሰዎች ይህንን ቪዲዮ በጣም ሼር እያደረጉት ነው እና ኢቢኤስ ማናጅመንት እንዲወያይ በልጁ ጉዳይ ላይ እየተደረገ ነው ያለ። እሱም በሰፊው እናያለን። የትም እንዳትሄዱ። ለዚህ ቤት አዲስ የሆናችሁ ሰዎች ቤታችንን ጣቅ ሰብስክራይብ የምትለው እና ይህንን ቪዲዮ ላይክ አድርጉት። ፈልጌው ነው። አመሰግናለሁ። ዳይ ወደ ቪዲዮ እንሄዳለን። ዝነኛ ተቆጥረናችሁ የነፃነትን ጉዳይ እናስቀጥለዋለን። እኛ አለን እኮ እኛ እያለን የሱ ጉዳይ እንዴት ይቆማል? እንኳን በሰላም መጣችሁ። እያንዳንዳችሁ በዚህ በኩል የሮባ ቤተሰቦች ይታዩናል፣ በዛ በኩል የቴሪ ቤተሰቦች ይታዩናል። የቴሪ ቤተሰቦች የሮባ ቤተሰቦች አንዳንድ ሰው ወከላችሁ እዚህ ትመጣላችሁ። የመጀመሪያውን ሁላችሁም ትመጣላችሁ። ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀም እዚህ ትዋኛላችሁ። በሚገርም ሁኔታ ማለት ነው። ልክ እንዳያችሁት በጣም ቁመት እሱን ነው የሚመሳሰለው። ፊታቸውንም ብታቸው የዚህኛው ልጅ ፊቱን ብታዩት ቁልጥ ነፃነት ወርቅ ነው ይመስላል። ብዙ ነገር ይመሳሰላሉ። ፕሮግራሙም ይሄንኛው ልጅ ቢያዘጋጅም አሪፍ ይሆናል። ግን አናቅም ሲስተሙን በምን መልኩ እነሱ የሚቀበሉትና ምን አይነት ሰው ነው እዛ ፕሮግራም ላይ መሳተፍ ያለበት የሚለውን ነገር እኛ አናቅም። ያው የሚመለከቱ አካላቶች ይሄን ነገር እነሱ ያያሉ። ግን እኛ አንድ ነገር ነኝ ማለት ፈልጋለሁ። ይሄ ልጅ ቢያዘጋጅ ደስ ይለኛል። ከሌሎቹ ከሶስቱ ከመጡ ልጆች ይሄንኛው ልጅ በጣም ሞር አሪፍ ነው። ክሬቲቪቲ ማይንድሴት ይሄንኛው ነው ያለው። ሌሎቹ ኮሜዲያቸውን ጽፎ ነው የሚወጡት። ቤት ነው ጽፎ የሚወጡት። አብዛኛው የኢትዮጵያ ኮሜዲያኖች ጽፎ ነው ትሬኒንግ አድርጎ የእንግሊዘኛ ፊልም ኮፒ አድርጎ ፔስት ነው የሚያደርጉት። እዚህ ለምን የኛ ሰው የእንግሊዘኛ ፕሮግራም ስለማያይ እነሱ ፔስት ነው የሚጠቀሙት። ግን እዚህ ላይ ልጁ ይውስ ታስቡት ይሄንን የመዋኛ ገንዳ እያስተዋወቀ ነበርና እንትን እያደረገ ነው በራሱ ወይ ክሬቲቭ እያደረገ ነው። ይጠጣል ምናምን ይዋኛል ምናምን እያለ እየሳቀ ምናምን እየተናገረ ነበር እና ከሌሎቹ አንግል ስታዩት በቃ ስለ ኮሜዲ ምናምን ስራ የሌለው ሰው እንዲህ በአንድ የተነስቶ ይሄን ማድረግ ታለንቱን ማሳየት ችሏል ከሌሎቹ አንፃር ማለት ነው። እና ይሄ ልጅ ሞር እንትን ቢያገኝ ኮሜንት የሚያደርገው ሰውና ትሬኒንግ የሚሰጠው ሰው ካገኘ ይሄ ልጅ ጥሩ ደረጃ ይደርሳልና ያኛውን ቫይብ የነፃነት ወርቅን ቫይብ ያመጣል ተብሎ ይገመታል ይሄ ልጅ። እና ባላችሁ አቅም ይሄንን ሰፖርት አድርጉት። የምር እንደኔ ይሄ ልጅ ቢያቀርብ ያ ቲቪ እና ያወላ ማብራቱን መጣ። ይሄው እውነት ነው የተናገርኩኝ ፋሚሊ። እና ሰፖርት አድርጉት የምታውቁ ሰዎች። እና ይሄ ልጅ ሞር ቢሰራ ትሬኒንግ ቢያገኝ ከሌሎቹ አንፃር ይሄ ልጅ አሪፍ ነው። ግልጽ ነው። በቃ ብዙ ሰው በሶሻል ሚዲያ ሰሞኑን መነጋገሪያ የሆነ ጉዳይ ይሄንኛው ልጅ ነውና አግዙት ለማለት ነው። እስኪ አንድ ቪዲዮ ልጋብዛችሁ። ሴቭ ባንተውን ትናንትና ማታ አይተህ ነበር። ኤፍኤሙ ላይ ቪዲዮ ተልኮለት በስክሪን እያሳየ ነበር። እስኪ ቪዲዮውን ልጋብዛችሁና እዩት። ቪዲዮውን ነፃነት መተካት ያለበት በዚህ ልጅ ነው ብሎ ደምድሞ ነው። እስኪ ይሄን ያህል ተማምኖ ከላከልን ምን ያህል ነፃነትን ቢመስል ነው? አይተነው እንመለስ እስኪ እንየው። እስኪ ትመጣላችሁ። ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን እዚህ። አዎ እንግዲህ እንደሰማችሁት ነው። በቃ ሞር አምጥተዋል። 80% ነፃነት ወርቅ ላይ ቁጭ አድርጓል እና ፕሊስ የሱን ቪዲዮ ሰዎች ማናጀር ኢቢኤስ ቲቪ ማናጅመንቶች ይወያዩበትና አንድ ነገር ቢያደርጉ እኔ በሀሳቤ በኤክስኮ ሪአክት ዩቲዩብ ጠይቃለሁ። እስኪ እናንተም ሀሳባችሁን የተሰማችሁን ፊሊንግ ምናምን ኮሜንት ስራ አስቀምጡልኝ። ወዳቸዋለሁ። ቀጣይ ፕሮግራም በሌላ መልኩ እንገናኛለን። ወዳቸዋለሁ። ቻው ፋሚሊ።